ሰላም የዩቲዩብ ተከታታዮቻችን እንዴት ናችሁ አላችሁ? ዛሬ አንድ እውነት ልንገራችሁ። ከናንተ የደበቅኳት የመጀመሪያ ልጅ ተታወቂያቸው። ሰላም እንዴት ናችሁ? ቃል ትባላለች። የመጀመሪያ ልጅ ናት። እስከ ዛሬ ደብቂያችሁ ነበር። የሚስጥሩ ፈነዳ። ይሄ ደግሞ ሁለተኛ ልጅ ነው። ዘና እያልን አዲስ አበባ ቦሌ መድኃኒዓለም ጋር ነን። አዲስ አበባ እንዴት እንደምታምር ቀያ ዙሬ ላሳያችሁ። ይኸውት ቦሌ መድኃኒዓለም ጋር ነን። በርገር በልተን እየወጣን የልጄን ጥርስ ላሳስር ለነገ ተቀጠርን። ነገ ቪዲዮ ላይ ያስገባላችኋለሁ። አይ ሆፕ ይሄን ይመስላል። መሀል ከተማው ላይ ደግሞ ስንዳት አሳያችኋለሁ። ቪዲዮ እየቀዳን ነው። ታታታታን ጋይስ አሁን ያለነው መሀል አዲስ አበባ ላይ ነው። ፋውንቴን ያምራል። አዲስ አበባ እንዴት አየካት? ጥሩ ነው። በጣም ታምራለች። አዲስ አበባ ላይ ቤት ይሰጠኝ በል። አዎ መንግስት ይሰጠኝ። መንግስት አይባልም አንተ ሰምታችኋል? ንጉሱ አዟል። ከላይ መኪና ይሄዳል እንዴ ውዴ? ለዛ ነው ከላይ መኪና ይሄዳል። እዚህ ጋር ፏፏቴ ውሃ ነው። ይሄ መሀል ቦሌ ነው። አዙሪላቸው ማሬ። በጣም 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 ነው የምታምረው አዲስ አበባ። ክርስቶስን ቃላት የለኝም። ሀቢቢ ካንቱ አዲስ አበባ። ሁላችሁም ኑ አታቋርጩ ማሬ። ኢትዮጵያ የሚለውን በደንብ ላሳያችሁ። እዛች ጋር ቀይሰ ሳይገባ ይቅርታ። ይዋት እዛች ጋር ኢትዮጵያ የምትለው ቀይ ዙም ላርግላችሁ። ይት እናት ሀገሬ ላቭ ዩ ሶ ማች ቤቢ። ዛሬ እንግዲህ አዲስ አበባን አስጎብኝቼ ካለሁ። እንዴት አየካት? ጥሩ ናት። በጣም ነው ከዚህ በላይ እንድትሻሻል ከፈረንጆቹ እንድትበልጥ ተስፋ አደርጋለሁ። ከና አሜሪካን ትብለጥ። ትብለጥ። ሰምታችኋል? ትብለጥ። በጣም ነው የምታምረው አዲስ አበባ አይደል? አሁን አዲስ አበባ እምብርቱ ላይ ቤት ብንገዛ ምን ታስባለህ? ጥሩ ነው። ስለዛ ስራ እንምረጥ። አንተም ስራ መጀመር አለብህ። የኔ ስራ ትምህርት ነው። የኔ ስራ ትምህርት ነው። አዎ ስራ ትምህርት ነው ጎበዝ። ለዚህች ሀገር አንተ ወደፊት ስታድግ አንተ በበኩልክ ምን ማድረግ ትፈልጋለህ? እኔ ከፈረንጆቹ ቴክኖሎጂ አስተምራለሁ። ከፈረንጆቹ ቴክኖሎጂውን አንጥተ እዚህ ይበልጥ ታሻሽለዋለህ ማለት ነው? አዎ። ኦኬ። ኩረጃ ሳይሆን እነሱን ይበልጡ። የእነሱን የሚበልጥ ኩረጃ ሳይሆን ግባለት። እኔ ኮራብሃለሁ። ደግሞ ታደርገዋለህ። የኔ ልጅ ጀግና ነው። የኔ ልጅ ይችላል። እና አላማክ ይሄ ነው ማለት ነው። እሺ እኔ አሁን ጥያቄ ልጠይቅህ። ሀገር ማለት እናት ናት አይደል? አንተ ስንት እናት አለክ? ሶስት ማማ አንዷ ማርያም ናት። አንዷ ማርያም ናት። እኔ ጌታ አልጠበቅኩም ክርስቶስን። እሺ ሁለት ደግሞ ሀገር ናት። ወይኔ ክርስቶስን አልጠበቅኩም። ሀገር እንደምትል ጠብቅ ያለው ግን ሁለተኛ እኔ እሆናለሁ ብዬ ነው። እሺ ሶስተኛ ደግሞ አንቺ ነሽ። የኔ ፍቅር እደግልኝ የኔ ጌታ እግዚአብሔር ልቦናህን ይጠብቅልክ። ከምንም በላይ አንደኛ እናት እውነት ነው ድንግል እናታችን ናት። ድንግል ማርያም የክርስቶስ እናት አይደል? ሁለተኛ ደግሞ ሀገር ናት። ለዚች ሀገር ቀን ከሌሊት ተምረህ አጥንተክ አንተም የበኩልህን መወጣት አለብክ። ምክንያቱም እኔ ላንተ የማወርሰው ነገር አንደኛ ሃይማኖትህን ነው፣ ሁለተኛ ሀገርህን ነው። ሌላ ንብረትን ማወርስክ አይኖርም። ቤተሰብ ለልጁ የሚያወርሰው ነገር እምነትና ሀገር ነው አይደል? አንተም ለልጆችክ ነገ ተነጎዳ የምታወርሳት ሀገርንና እምነትህን ነው። ስለዛ እምነትህንና ሀገርህን መድኃኒዓለም ይጠብቅልህ። አንተም ጸልይ። ቴንክ ዩ ለሁሉም ነገር ቅድሚያ ለሀገር። ኢትዮጵያ ለዘላለም ትኑርልን። ጋይስ ይሄ የምታዩት ዝግጅት እንግዲህ ዛሬ ለውሽዬ 22ኛው አመት ነው ብለው ነው እንግዲህ ሲስተር የምታምነው 22 አመቷ ነው ብላ ነው ይሄንን ያዘጋጀችው። ኬኩ እንዴት ነው 22 የተጻፈበት ነው፣ የተቦረቦረ ነው የሚመስለው። እናንተ ታውቃላችሁ። ይሄ ጥብስ እየጠበሰች ነው፣ ባለሙያ ናት። በእድሜ ዙሪያ ምን አስተያየት አለሽ? ምንም ዝም ነው
ፎቶ ዝም ነው። ግን እኔ ስታይኝና እድሜን ስታዩ አንመጣጠንማ። ገና ጩጬ ነው የምመስለው። ቴንክ ዩ ቤቢ። እንግዲህ ልደቴ ፕሮግራም ይሄ ይመስላል። እህቶቼም ሰርፕራይዝ አድርገውኛል ኢትዮጵያ ስገባ። የዘንድሮ ልደቴ እንግዲህ ተከብሮ አያልቅም ማለት ነው። ያኔ ይሄ ዘንድሮ 2018 እንዳለ አረቄ ሊጨምርበት ማሬ። በቃው። ኧረ ተይ በቃው፣ ተይ በቃው። ኧረ ብሌን ዞር በይ፣ እኔ ቆንጆ ዞር በይ፣ ራቅ በይ። አረቄና እኛ አልነድም ማለት ይነድ ነበር ግን ካሜራ ላይ ስለሆነ አፍሮ ነው። ካሜራ ላይ ስለሆነ አላችኋለሁ። ይሄን ይመስላል የዛሬ ልደት ፕሮግራሜ። የምንገኘው ደግሞ የእህቴ የታላቅ እህታችን ቤት ነው እላችኋለሁ። ያው ታናሽ እህት እንደመሆን ይመጣል። እየተንከባከቡኝ ነው። ልጄ ደግሞ ዋው ምንጭሽ ይባላል። ስለዚህ ተጨማለኩባቸው ዛሬ ጋይስ፣ ተሞላቀኩባቸው። ካሜራ ላይ መግባት የማይፈልግ ሰው ይኖራል። ይሁት ዋው ክርስቶስ በጣም ነው የሚያስጎመጀው። ደግሞ የእህቴ ልጅ ናቸው። የኔ ቆንጆ እላችኋለሁ ጋይስዬ። መልካሙን ሁሉ ተመኙልኝ። እሺ እኔ ባለሙያ ክርስቶስን ባለሙያ እኮ ነው አባቴ። ምትዋው የሾርባ እንትን ስጪና የሾርባ ምን ሾርባ ልታደርጉ? ሾርባው ሲቀር ማሬ ጥብስ ነው እንጂ አጎታ አክስቶችሽ ተሰብስበው ዳፍታ ቀምሳ ባለሙያ ናት። አጎታ አክስቶችሽ ተሰብስበው ፋይናሊ ይሄው ደርሶ እየበላን ነው። ጥብሱ እንዴት አባቱ እንደሚያምር ይሁት። ሃፒ በርዝዴይ ውሽዬ።